السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب إن شاء الله كزارو مع السراند مهم هنا نتبي ما ثلاثة هنا السمن يملي هنا رأسه هل يجوز قتل الكافر ካፊር ሆነን አካል መግደል ይቻላል የሚል ይሆናል። ለዚህም ክርስቲያኖች ለሚያመጡት እስላም ገዳይ ነው የሚለው አባባል በማስረጃ እይታ እዚህ ጋር የማስዳስሳችሁ ይሆናል ማለት ነው። ይህ ሙሂም የሆነ ነጥብ ስለሆነ ሊንክ ሼር ኮፒ ማድረግ አይረሳ ማለት ነው። طيب ለምን እዚህ ጋር ክርስቲያኖች የአይነት ሴራ የሚያሰሩት ኢማ ክርስቲያን የሆኑ ወገኖች እስልምናን እንዳይቀበሉ እስልምና የሽብርትን ስራ ይሰራል የኢርሃብን ስራ ይሰራል የሚል እሳቦት እንዳስቡ ወከዛሊከ ሙስሊሞችን ለማጥቃት እንዲመቻቸው ምክንያት ለማግኘት ሙስሊሞች እኮ በቃ የእስልምና አስተምህሮታቸው ሙስሊም የሆነ አካል እንጂ ዓለም ላይ ከነሱ ውጭ ሌላ ሰው መኖር አይቻልም ብለው ያምናሉ። ሊዛ ይጨፈጭፋሉ፣ ሰውን ይገድላሉ፣ ያርዳሉ ያሉ ስም ሲያጠፉ ይስተዋላሉ ማለት ነው። ላኪን ዋናው ማስረጃ ነው፣ ቂል ወቃል ሳይሆን በማስረጃ ነው። በቁርአንና በሐዲስ ማስረጃ እንመልከት ማለት ነው። እነሱ ለሚያመጡ ሹብሃ ማለት ነው። አንደኛ እዚህ ጋር የማስደሳችሁ የቁርአንያ መጀመሪያ ይህን የቁርአንያ ማስደሳችሁ መጀመሪያ መንስኤውን ልናቀ ይገባል። እሱ ምንድነው? ሙርተድ ሆነን አካል አስመልክቶ ማለት ነው። ለምሳሌ ሙርተድ ማለት እስልምና ውስጥ ወደ እስላም ይቀላቀልና እኔ ሙስሊም ነኝ ካለ በኋላ መልሶ ይወጣል። ከእስልምና ወጥቻለሁ ይላል። ይህ አይነት ሰውዬ ነው እንግዲህ መረሸን አለበት የተባለው። ለምን እንደ መብቱ አይደለም ወይ ሊል ይችላል አንድ አካል። ላ ይህ ውስጥ ላይ ትልቅ የሆነ ተጽዕኖ ሙስሊሞች ላይ ለመፍጠር ስለሆነ ነው ይህ አላማ ማለት ነው። ይህ አላማው ሊዛ ነው። ለምሳሌ አስሉ እንደው መነሻው ላይ ካፊር የሆነ አካልና ሙስሊም ነኝ ብሎ የሚወጣ ሁለቱ አንድ አይደሉም። ፈርቁን እንመለከታለን። ለምሳሌ በሱረቱ አሊ ዒምራን አንቀጽ 72ኛው ላይ አላህ ምን ይላል? ወቃለ ጣኢፈቱ ሚን አህሊል ኪታቢ ከመጽሐፍ ባልተቤቶች ከይሁዳና ከነሷራ ማለት ነው የሆኑ ቡድኖች አሉ። ምን አሉ? አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ አሚኑ አሉ እርስ በርሳቸው እመኑ ቢለዚ በዚያ ኡንዚለ በተወረደው መመሪያ በቁርአን እመኑበት አሉ። ዐለ ለዚነ በነዚያ አመኑ ባመኑ አካላቶች ላይ የተወረደው መመሪያ አምነናል በቃ ሙስሊም ነን ብላችሁ ግቡ ወደ ውስጥ አሉ። ወጅሃን ነሃሪ የቀኑ መነሻ ላይ ይህን ብላችሁ ግቡና ወክፉሩ ካዱ ደግሞ አኺራሁ የቀኑ መጨረሻ ላይ አረ ይሄ እስልምና መጥፎ ነው ብላችሁ ስሙን በማጠልሸት ውጡ አሉ። ለምን? ለዓለሁም የርጅዑን ሙስሊሞች መለሱ ዘንድ ከእምነታቸው ጥለው ወደ እናንተ እንድከተሏችሁ ኢማ የሁድያ አው ነስራንያ እንደሆኑ ማለት ነው። አያችሁ ይሄን ሴራ። ይሄ ነው እንግዲህ ሙርተድ መረሸን አለበት የተባለው እስልምና ለራሱ ጥፋቱ ለራሱ ብቻ ሳይሆን ሙስሊሞች ላይ ተጽዕኖ ለማድረስ ስለሆነ ዲንን ለማፍረስ ስለሆነ አላማው ነው። ይሄ አንደኛ ይግባችሁ ማለት ነው። እነዚህ ጋር እነሱ ራሳቸው ክህደታቸውን ይዘው ራሳቸው ላይ ቢያቋጩ ኑሮ እኛ አይመለከተንም። ላኪን ይሄ ችግሩ ምንድነው? በእስልምና ውስጥ ግቡና የቀኑ መጨረሻ ላይ ግቡ ይባባላሉ። ሴራቸው ማለት ነው። አላህ እኮ ገልጾልናል የእናንተን ሴራ ማለት ነው። የቀኑ መነሻ ላይ ሙስሊም ነን ብላችሁ ግቡ፣ በቃ እስልምና ጥሩ ነው ብላችሁ ግቡና ወክፉሩ አኺረሁ አሉ። የቀኑ መጨረሻ ላይ ደግሞ ክደናል አቡ ይህ እምነት ምን የሚሉት እምነት ነው ደግሞ በቃ እንደዚህ መጥፎ ነው አስተምህሮቱ ጥሩ አይደለም ብላችሁ ውጡ አሉ። ለምን? ለዓለሁም የርጅዑን አሉ። እዚህ ጋር ትልቁ ሴራ ማለት ነው። ትልቁ ሴራቸው እዚህ ጋር ነው። ሙስሊሞች ይመለሱ ዘንድ እምነታቸውን ለቀው። ለምን? እናንተ የቀኑ መነሻ ላይ ለምሳሌ ሙስሊም ነን ብላችሁ ገብታችሁ የቀኑ መጨረሻ ላይ ስክዱ ሲዋችሁ አሃ ይሄማ እስልምና መጥፎ ነው ብለው እንዲለቁ እነሱንም አያችሁ አይደል? ይሄን ሴራ ሊዛ ነው ሙርተድ ሆነ አካል መረሸን አለበት የተባለው ለዚህ ነው። ለምን? በድናችን ላይ ያላገጠ ያሾፈብን ስለሆነ ማለት ነው። አማ ራሱ በራሱ ድኑን ይዞ የቆየኝ አይመለከተንም እኮ። እነዚህን አስመልክቶ ደግሞ ማስታሳቸው ነጥብ ይኖራሉ። እዚህ ጋር ደግሞ ሌላ ዒባራ ሐታ ሰውየው ሙርተድ ቢሆን ማን ነው ይህ ሙርተድ ሐድ የሚያቆምበት ማን ነው? እሱን ለምሳሌ ይረሸን ቢባልስ መረሸን የሚችለው ማን ነው? ተራው ማህበረሰብ ነው? ላ እስኪ ከዑለሞች ላሰማችሁ ማለት ነው። እናንተ ያው ዋህብያ ነው የምትሉት የትኛውንም አካልና እናንተ ዋህብያ ብላችሁ ከምትጠሩት ማለት ነው ላሰማችሁ። لكن من الذي يتولى إقامة الحد عليهم؟ الذي يتولى ذلك الإمام أو نائبه. ولا يحل لفرد من أفراد الشعب أن يقيم على المرتد حد القتل، لأن هذا ليس إليه. ولو فتح هذا الباب لحصل
لحصل بين الناس فوضى. ሰማችሁት አይደለ? አሸይኽ አልዓላማ ኢብኑ ዑሰይሚን ረሂመሁላህ ያው እንግዲህ ዋህቢያ ብላችሁ የምታስቡት ማለት ነው። ሙርተድ ሆነ አካል ራሱ ሐድ የሚያቆምበት የሙስሊሞች መሪ ኢማም ተደርጎ የተመረጠው ወይ ደግሞ የሱ ናኢቡ ምትኩ ተተኪው ነው። ከዛ ውጭ ግን የትኛውም ግለሰብ ተነስቶ እከሌ እኮ ሙርተድ ነው እገላለሁ አይቻልም። ለምን? ይሄ ፈውዷ ብጥብጥን ያስከስታልና። እስልምና ደግሞ ብጥብጥን የሚፈቅድ እምነት አይደለም የሚያስተምረው ማለት ነው አስተምህሮቱ። ይዘን ለምሳሌ ሙርተድ ይገደላል ሲባል የትኛውም ሰው እየተነሳ እንደፈለገ ይጨፈጭፋል ለማለት አይደለም። የእስልምናን ስም ለማጥፋት የምትጠሩ ሰዎች ማለት ነው መጀመሪያ መረዳት አለባቸው ማለት ነው። ወከዛሊከ ሙስሊም ወንድም እህቶችም በዚህ ጉዳይ ላይ ስትናገሩ ገለጻውን አሳምራችሁ መሆን አለበት። ይዘን ለምን? ምክንያቱም እነሱ የሚፈልጉት ትንሽ የሆነ ስህተትን ነው የሚፈልጉትና ማለት ነው ከኛ እና እዚህ ጋር ሙርተድ ሰውየው እንግዲህ እነሱ ፊትናቸው ይሄ የከበደ የሆነ ፊትና ከማረጋባቸው ጋር ለዛውም ግን እነሱ ላይ ቅጣት የሚያቆምባቸው መሪ የሆነ አካል አሚር የሆነ አካል ነው እንጂ የትኛውም ግለሰብ ተነስቶ እከሌ ሙርተድ ሆኗል እኔ እገላለሁ አይባልም ማለት ነው። እስልምና ፈውዷን አይፈቅድም። ሊዛ እኮ ነው ከእናንተ መካከል እያየናቸው አይደለን ለክርስቲያኖች አምነናል ብለው እየገቡ በ3 ቀናቸው በ4 ቀናቸው አይ ወደ ክርስትና ተመልሰናል ያሉ አይደለን? ማን ገደላቸው? እስኪ እነሱን ማን ገደላቸው? ማንም የነካቸው የለም። ለምን? ምክንያቱም ይሄ መብቱ የመሪ ነውና የሙስሊሞች መሪ ኢማም ተደርጎ የተመረጠ እንጂ የትኛውም ግለሰብ ተነስቶ ማድረግ የሚችል ጉዳይ አይደለምና ማለት ነው። አዩሃል ጁሃላ ማለት ነው። طيب ይሄ የሙርተድን ሁኔታ ካየን ሙርተድ መረሸን አለበት የተባለው ከዚህ አንፃር ነው እንጂ ጉዳቱ በራሱ ላይ የሚያጠር ቢሆን ኖሮ አይመለከትም ነበር። ግን ችግሩ እሱ ሙስሊሞችን ከእስልምናቸው ለማስወጣት ስለሆነ ነው አላማው ማለት ነው። ወደ ነሷራ አይሁዳም ይሁን ክርስቲያንም እንበለው ወደ የትኛውም ካፊር ደግሞ እሺ ክፍርናውን ይዞ መኖር ሳይችልም ወይ ወደሚለው ላስጎብኛችሁ። ሹፉ አላሁ ሱብሓነሁ ወተዓላ በሱረቱ ተውባ ምን ይላል? አንቀጽ 6 ላይ ወኢን አሐዱ ሚነል ሙሽሪኪን ከሙሽሪካኖች እኮ አንዱ እስተጃረከ ጥገኝነትን ቢጠይቅህ ፈአጅርሁ ብላችኋል ነቢያችን ዓለይሂ ሰላቱ ወሰላም። አስጠጋው ሐታ የስመዐ ከላም አላህ የአላህን ቃል ይሰማ ዘንድ ቁርአንን ثم አብሊግሁ መእመነሁ ከዛ ወደ ሰላም ስፍራው አድርሰው በሰላም ይላል። ይኸው ሳነካ ሳትል ذلك بأنهم قوم لا يعلمون ይላል አላሁ ሱብሓነሁ ወተዓላ። ኢዘን ነው ሙሽሪክ ካፊር የሆነ አካል ወደ እናንተ መጥቶ ጥገኝነትን ቢፈልግ ግደሉ ተላለም አላሁ ሱብሓነሁ ወተዓላ። ለምሳሌ ለንግድ ቢመጣ ሙስተእሚን ይባላል። ይሄ እንግዲህ የካፊር አይነት ሙስተእሚን ይባላል። ወደ ሙስሊሞች ሀገር መጥቶ ኢማ ለትምህርት ሊሆን ይችላል ወይ ደግሞ ለንግድ ሊሆን ይችላል ወይ ደግሞ እስኪ ስለ እስልምና ማጥናት ፈልጋለሁ ብሎ ከሆነ ይኸው ቁርአንን እናሰማዋለን ሐዲስን እናሰማዋለን። ካመነ እሰየው ጥቅሙ ለራሱ ነው። አይ አልፈልግም አላምንም ካለ ይኸው በሰላም ምን አለ አላህ ሱብሓነሁ ثم አብሊግሁ መእመነሁ ይኸው ግደሉት አይደለም ያለው እዚህ ጋር ግደሉት አይደለም ያለው በሱረቱ ተውባ አንቀጽ 6 ላይ መመልከት ይቻላል ማለት ነው። ሙሽሪክ ሆኖ እንኳን እያየን ነው እየሰማን ነው እስልምናን አስተምረን ነው ራሱን ቢቢል አንገድለውም ማለት ነው። ይሄው በሰላም ወደ ሀገርህ ይባላል። ይህ ምን ይባላል? ከኩፋሮች ሙስተእሚን ይባላል። እዚህ ጋር ደግሞ ሁለተኛ ሌላ ደግሞ ከኩፋሮች አይነት አለ። ምንም ይባል ሙዓሃድ ይባላል። ደግሞ ይሄ ደግሞ ሙዓሃድ የሚባለው ምንድነው? ቃል የተጋባ ማለትም ቃል የተጋባ ሲባል ሙስሊሞች ጋር ጦርነት ላለመዋጋት ከነሱ ጋር ጂሃድ ላለመክፈት እምነቱን ይዞ በራሱ ሙስሊሞችንም ሳይተነኩል በሰላም እንኖር አንዋጋ ብለው ቃል ተጋብተው የሚኖሩ አሉ። ለምሳሌ طيب ደወል ገብቶብኝ ነው አፍወን። እና እዚህ ጋር ይህን የሚያደርጉ ሰዎችን አስመልክቶ ደግሞ አላሁ ሱብሓነሁ ወተዓላ የተናገረው ነገር አለ ማለት ነው። እዚህ ጋር ማለትም ነብያችን አለይሂ ሰላቱ ሰላም ማለት ነው ምን አሉ? عن عبد الله ابن عمر رضي الله عنهما عن النبي صلى الله عليه وسلم تيز وقال اندهل ملكتين عليه الصلاة والسلام من قتل معاهدا يوزق لببلو معاهد قال تقابطو من نورنا كالك كفاروች የገደለ لم يرح رائحة الجنة የጀነት ሽታን እንኳን አሸትም ነው ያሉት። ይወዝጋ ልብበሉ ሙስሊም ነው ሙስሊም ሆኖ ካፊሩን ቢገለው ይህ ካፊር ምን ከሆነ ሙዓሃድ ከሆነ ከሙስሊሞች ጋር ቃል ተጋብቶ ጦር ላለመዋጋት ቃል ተጋብቶ በሰላም የሚኖርን ሂዶ ቢገድለው ይህ ሙስሊሙ ገዳው አካል ምንድነው የተባለው? لم يرح رائحة الجنة ነው ያሉት ነብያችን አለይሂ ሰላቱ ሰላም። የጀነት ሽታ እንኳን አሸትም ነው ያሉት። وان ريحها توجد من مسيرة 40 عاما رواه البخاري ነው የዘገበው ሐዲሱ ሶሒህ ነው። ይኸው እናንተ ደማችሁ ምን ያክል እንደተጠበቀ ማለት ነው በእስልምና እይታ በማስረጃ እናንተ ዝም ብላችሁ ቂሎ ቃል በሚዳ በሚለቁስ ሳይሆን በማስረጃ እይታ ማለት ነው። ሙዓሃድ ቃል ተጋብቶ ከሙስሊሞች ጋር በሰላም እንኖር ብሎ የሚኖር ሰው እስልምና ሰላም ለሚሰብክ ሰው ሰላም ነው እስልምና። ላኪን እስልምና ለማን ነው
ኃይሉን የሚያሳየው ኃይለኛንም ብለን ለሚነሱት እስልምናን ለማጥፋት ለሚጥሩት ነው። የዛኔ እጅ በደረት አድርጎ አይጠብቅህ መቼም እንጂ ቃል በሰላም ተጋብቶ የሚኖረን ሰው እንዳይነካ ብለዋል ነብያችን አለይሂ ሰላም። እንደውም ይሄን ሰውዬ የገደለ ለም የሪህ ራኢሐተል ጀነት ያሉት የጀነትን ሽታ ያሸትም ይሄን ካፊር ሆኖ ማለት ሙአሃድ ሆኖ በሰላም የሚኖረን ቃል ተጋብቶ የሚኖረን ሰው የገደለ ነው ያሉት። ይሄ ሁለተኛው ሲሆን ሶስተኛው ደግሞ ከኩፋሮች ክፍል ምን አለ? ዝምይ የሚሉት አለ። ዝምይ ይባላል። ይሄ ደግሞ ምንድነው? በሙስሊሞች ሀገር ከነሱ ሀገር አብሮ እነሱ ጋር ተቀላቅሎ ለመኖር ላኪን እነሱ ጋር በመኖሩ ግብር እየከፈለ የሚኖር አለ ደግሞ ከኩፋሮች ማለት ነው። ይሁዲ ሊሆን ይችላል፣ ክርስቲያን ሊሆን ይችላል። ከሙስሊሞች መሬት እየኖረ አብሮ ከነሱ ጋር ማለት ነው። ግን ለኖረበት ለምሳሌ በአመት እነሱ ለወሰኑበት ይሄን ያክል ክፈል እንደ አቅሙ ልክ ማለት ነው። ይሄን ያክል ክፈል ብለውት ያን ከፍሎ የሚኖር ከሆነ መኖር ይችላል በሰላም ማለት ነው፣ ምንም ሳይነኩት ማለት ነው። ይህ ምን ከሆነ ከሙስሊሞች ሀገር እናንተ ጋር አብሬ ተቀላቅዬ እኖራለሁ ያለ ማለት ነው። ማለት ያ ቦታው የማን ነው? የሆነ የሙስሊሞች ሚልካቸው የራሳቸው ቦታ ከሆነ መሬት ላይ ማለት ነው። ይህም አለ። ይህ ምን ይባላል? ዝምይ ይባላል። ሌላውሳ ቅድም ያየነው ሙአሃድ ክፍያ እየከፈለ አይደለም የሚኖረው። እሱም የራሱ መኖሪያ ቦታ አለው፣ የሙስሊሞችም የራሳቸው አላቸው። ግን ከእናንተ ጋር በቃ በሰላም እንኗኗር ብሎ በሰላም የተቀመጠ አካል ምን ይባላል? አሁን ላይ እንዳሳልፍ ነው ሙአሃድ ይባላል። ይሄ የቅድሙሳ ሙስተእሚን ያልኳቸው ደግሞ ቁርአን ላይ ያሳየኋቸው ማለት ነው። ሙስተእሚን የሚባለው ደግሞ ያኒ ወደ ሙስሊሞች ሀገር ይመጣል። መጥቶ ግን ኢማ ንግድ ግብይት ገበይቶ ለመመለስ ሊሆን ይችላል፣ ወይ ስለ ዱንያ ትምህርቶችም ሊሆን ይችላል፣ ወይ ደግሞ ዲናዊ ጉዳዮችን ተምሮ በቃ ወደ ሙስሊሞች በሰላም ገብቶ እኔ ለእንደዚህ ነው ጉዳይ ነው ብሎ በሰላም ለመጣ ይኸው እስልምና ሰላም ነው የሚሰጠው። አላሁ ልሙስተዓን። ይኸው እኛ አይደለንም፣ ምናልባት እናንተ አይሸላልማችሁ ነው እንዳትሉ እንኳን ይኸው ቁርአን ላይ ታገኙታላችሁ። ይህን ሱረቱ ተውባ ወኢን አሐዱ ሚነል ሙሽሪኪነ ኢስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ብሎ ካላመነ ምንድን ያለው? ثم أبلغه مأمنه ያለው ወደ ሰላም ስፍራው አድርሰው በሰላም ወደ መጣበት ማለት ነው። ግደሉት አላለም። እና ይኸው ከኩፋሮች ምን አሉ? ሙአሃድ አለ፣ ሙስተእሚን አለ፣ ዝምይ አለ። እነዚህ አይገደሉም። ለምሳሌ አይገደሉም። የሚገደለው የቱ ነው? ያ ሙርተዱ ወይም ደግሞ ሙስሊሞችን ለማጥቃት ማንም ይሁን ማን ሙስሊሞችን ለማጥቃት ሌት ከቀን ጥረት የሚያደርግ የሆነ አካል ጂሃድ ላይ ቢመጣ ሙስሊሞችን ለመጨፍጨፍ እያየን ዝም አንለው መቼም። ይህን እነሱም የሚያውቁት የሆነ ጉዳይ ነው። የትኛውም አካል ቢሆን አቅልየን ራሱ ሊገለው እየመጣ እጅ በደረት አድርጎ ይጠብቀዋል እንደ ወይስ አበባ ይዞ ነው የሚጠብቀው ሊገለው እየመጣ? እና ይሄ በማስረጃ እይታ ሲታይ እስልምና ሳይሆን በል እንደውም በተቃራኒ ዋቂዕ ነገር የሚካድ አይደለም። ለምሳሌ ተከሳች ነገር ማለት ነው። በተከሳች ስናየው የኢርሃብን ስራ የሽብርትን ስራ የሚሰሩት እነማን ናቸው? እነሱ ራሳቸው ነሷራዎች ናቸው፣ ክርስቲያኖች፣ አይሁዳኖች ናቸው። አይሁዳኖችን ፍልስጤም ላይ ተመልከቱ። ለምሳሌ ህፃን አይለዩ። ሙስሊሞችን እኮ ይኸው በነቢያችን አለይሂ ሰላም ዘመን ጀምሮ ራሱ ማለት ነው ጂሃድ ሲያደርጉ ለዛውም ጂሃድ ላይ እንኳ እንትን ቢሉ ከሙስሊሞች የሚሞቱ አሉ፣ ከነዛም የሚሞቱ አሉ። ጂሃድ ላይ ራሱ ተጋድለው ህፃናት ሙስሊሞች ቢያሸንፉ ህፃናቶችን አይገሉም፣ ባልቴቶችን አይገሉም፣ አዛውንቶችን አይገሉም፣ በሽማግሌ የሆኑ ሰዎችን አይነኩም። ካፊሮች እኮ ድል አላገኝ እያሉ እንጂ ቢያገኙ እኮ የሚለዩት የለም። ይሄው ዋቂዕ እያየን አይደለ? ፍልስጤም ላይ ህፃናቱ የለ፣ ህፃናት አይለዩ፣ ባልቴት አይለዩ፣ ሽማግሌ አይለዩ፣ አዛውንት የትኛ ያገኙትን ሁሉ ይገላሉ። በሽተኛ ይተው። ይሄው እስኪ ማን ነው ኢርሃብን ስራ የሚሰራው? ነሷራዎችንም ተመልከቱ። አክሱም ላይ እንመልከት፣ የተለያዩ ቦታዎች ላይ እንመልከት። የሽብርትን ስራ የሚሰሩ እነሱ ናቸው። ግን ሚዲያ ላይ ብቅ እያለ ምን ይላል? እስልምና ገዳይ ነው፣ እስልምና የሽብርትን ስራ ይሰራል ይላል። እና ኢንሻአላህ ይችን አጠር ያለች መልእክት ሌት ሻር በማድረግ ኢንሻአላህ ትብብር አድርጉ። ሌሎችንም በእንደዚህ አይነት የሚነሱ ሹባዎችን በመግለጽ استمرار እናደርጋለን ቢዐውኒላህ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።